ሰላም ለዛሬ ብዙ ጊዜ በግራጁዌት አድሚሽን ቴስት ከሚሰጡ ፈተናዎች በተደጋጋሚ የሚጠየቁ ጥያቄዎችን እንሰራለን። አበበ፣ በለጡ and ኦማር combined their money to purchase a laptop። እነዚህ ሶስት ግለሰቦች በአንድ ላይ ሆነው ላፕቶፕ ገዙ ይለናል። Together they paid a total of 490 for the laptop። 490 በአጠቃላይ ወጥተዋል including what? አበበ paid $50 more than በለጡ paid። በለጡ ከከፈለችው $50 የበለጠ ከፍሏል አበበ። በለጡ paid twice as much as ኦማር paid። በለጡ ደግሞ ኦማር የከፈለውን 2 እጥፍ ያክል ከፍላለች። ጥያቄው how much did አበበ pay? አበበ ምን ያክል ከፈለ ነው። ይሄን ለመስራት ጀስት የመጀመሪያው ስቴፕ መሆን ያለበት ቫሪያብሎችን አይደንቲፋይ ማድረግ ነው። ሌትስ ሴይ ኦማር ፔመንት የኦማር ፔመንትን ኤክስ ብንለው ዘን የበለጡ ፔመንት ሲንስ የበለጡ ፔመንት twice as much as ኦማር ስለተባልን 2 times x ማለት እንችላለን ማለት። ዘን ወደ አበበ ስንመጣ የአበበ ፔመንት ደግሞ የበለጡን በ50 ይበልጠዋል ነው። ሶ የበለጡ ክፍያ 2x ነው ፕላስ $50 ማለት እንችላለን ማለት። ናው ቫሪያብሎችን አይደንቲፋይ አድርገናል። ስለዚህ ሶስቱን ቫሪያብሎች ወደ አንድ ኢኩዌሽን እናመጣቸዋለን። ምክንያቱም ቶታሊ 490 እንደሆነ እናውቃለን። 490 which is equal to x plus 2x plus 2x plus 50 ማለት እንችላለን። ምክንያቱም ይሄኛው የኦማር ክፍያ ነው። 2x ደግሞ የበለጡ ክፍያ ነው። 2x plus 50 ደግሞ የአበበ ክፍያ ስለሆነ so $490 which is equal to ኤክሶችን እንዳለ አንድ ላይ እንደምራቸዋለን 5x ይመጣል because እዚህ 1x አለ 2x and 2x 5x plus 50 ይመጣል። እዚህ ጋር ያለው 50 እዚህኛው ጋር መጥቶ ይቀነሳል ወይም both sides 15 እንቀንሳለን so 440 ይመጣል በዚህኛው ሳይድ which is equal to 5x ይመጣል። so x ለማስቀረት divided by 5 divided by 5 both sides እናደርጋለን x 88 ይመጣል ማለት ነው። ሶ ኤክስ የምንለው የማን ክፍያ ነው? የኦማር ነው። ሶ የኦማር ክፍያ 88 ነው። የበለጡ ክፍያ 2 times 88 ይሆናል which is 176 ይመጣል ማለት ነው። የአበበ ክፍያ ስለሆነ ጠየቅነው አበበ which is equal to 2x የምንለው የማን ክፍያ ነው? የበለጡ ነው። የበለጡ 176 አምጥተናል 176 ፕላስ 50 ማለት ነው። አጠቃላይ 226 ይሆናል ማለት ነው። ሶ አበበ የከፈለው 226 ያክል ዶላር ነው የከፈለ ማለት ነው። እንደዚህ አይነት ጥያቄዎች እንዲደርሷችሁ ቪዲዮውን ላይክ፣ ኮሜንት፣ ሼር እንድታደርጉ አበረታታለሁ። ታንኪዩ